እንደው እንደውን የማገኛቸው ሴቶች መጀመሪያ ውሃ ይሆናል። ዓለም አቀፍ ወዲህ ለአግብቼ ወደል ስም ተቀያየርናት ሚስትን የእሷ ባል አንድ ቀን ተጣልተን ልመታት ብመጣ በጅዶ ዘረራኝ ምስቅልቅል የወጣ አይ እና ህጀ ስመረመርልህ ጥንሳለ በሆነ ደስታው ነው እርግዳ ወስጄ ሞይን ማስመሰክር ታዲያ ልሞትልህ። አሁን እኮ ችግር እናንተ ያልሽ አሁን አግቡኝ አላላቁኝ ታበዛላችሁ። በቃ ነው እኮ ችግራችሁ። እንዲያው ግን እኔ የምልህ ዛሬ አንተ ላይ ነው የምናደር እኔ ላይ አንቺ ላይ ይሻላል። የኔስ ደቀቀ ፍራሹማ አይሆንም። ጋግረውንም እንድትበላ ማታ አሁን ብላ ታትቀዘቅዝብ ምን መርፌ ምን እንትናትኝ ሳተ መድፊው ምኑ መድፊው ደግሞ ይማሳኒ ያክስቴ የእሱ አጎቴ ታውቂያለሽ እዚህ ታቻለሁ ይበላ ይመስል እየተጋገረ በየቀኑ ይኸው ጋግራለሁ። አያታዴ አቤት እንደው አይበላሽማ ይሄ እንጀራ እንደው አይበላሽ እየተበላሸ ነው። እንደው እየተበላሸ ነው። እሺ እየተበላሸ ችግር የለውም። ጨረሽ ጋገር ጨረስኩ። አሁንስ ጨርሻለሁ። ለህር ነው እንግዲህ የመቸለተውን እኮ ሳይበላ ነው ያገኘሁት። እንደነበረ ነው ያገኘሁት። ይበላል በሉ እንግዲህ ሁሉ ነገር ጨርሻለሁ። ደህና ነሽ? እሺ ደሞዝሽ ደርሷል እንዴ? ደሞዝ የለም ገና ነው። አንድ 15 ቀን ይቀረኛል። ገና ነው ገና ነኝ። ላይ የቡና መግዣ ልስጥሽ። ኧረ አለኝ እኔ ልጅ አለኝ። ያንቺ ይሆነኛል እንዴ? ምን ዝም ብለህ ነው የተቸገረኝ። እሺ አመሰግናለሁ። አያታዴ እንደው ደፈርሽኛ አትበለኝና ግን እንደው ለምን እሱም ሁሌም የሰራተኛም ከመክፈል እህሉም እንደዚህ እየተጋገረ የሚበለው የለ ከሚበላሽ እንደው ለምን እንደው ብታገባ ምን አይዞህ ቀሚዜን እሳት ፍዳታ እኔ ሲያንተ ነገር ከቃጥር ስፈታ ኧረ ታዴ 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 ህይወት ደግሞ ይደርሳል። ታድለሃል እኔን ቆንጆ አግኝተህ ያሰብከው ሞልቶልሃል። እውነቴን እኮ ነው። ትዳር እኮ ጥሩ ነው። ስመጣ የማገኘው የሳህን ዝም ብሎ ተደርድሮ እኔ ልሙት እንደው የወለደ ሰው እንደው አራስ ቤት እንኳን ይሄን ያክል ሳህን እንደው አይቼ አላውቅም። 5-6 ሳህን እኮ ነው የማገኘው ቤት ስመጣ 4-5 3 ሳላገኝ የቀረቡበት ቀን የለም። እና እንጀራው የማይበላል እዛ ነው ማለት ነው። ኧረ ይበላል ግድ የለም። ግን እንደው ይኸውልሽ ላገባ አስብና ለትዳር የምትሆን ሴት አጣለሁ። እንደው ከዚህ አስብና አጣለሁ እና እንደው ጭንቅ ይለኛል። እንደው ወደ ትዳር ለመግባት ይጨንቀኛል። እንደው እኔ አፈር ስሆን እንደው ከዚህ ሁሉ ሳህን እንደው አንድ እንኳን የሚጣፍጥ የለም። እንደው አንድ ወጥ አሰራሯ ምጥኗ እንደው ቅመም አመጣጠኗ ምኗ እንደው የወጧ መዓዛ የወጧ ሽታ የእንጀራው ማማር ከዚህ ሁሉ ሳህን እንደው አንድ እንኳን እንደው የሁለቱ የሶስቱ እንደው ጥሩ ባይሆን አንድ እንኳን አይጠፋም እኮ። አይዙማ መቻውንማ እንኳን ሳህን ቋጥረው ላውቅባቸው ይቅርና አብሬያቸው ብኖርስ መቼ አውቅባቸዋለሁ። አሁንማ እንዴት ምን ይኸውልሽ ብቻ እንደውን የማገኛቸው ሴቶች መጀመሪያ ውሃ ይሆናሉ። ውሃ
እንዲያው ቅቤ ይሆናሉ፣ እንዲያው ማር ወለላ ጠጅ ይሆናሉ። ከሻቸው በኋላ ግን እሳት፣ ንዳድ፣ እሬት እንዲያው ቅል ይጠፋሻል። የቅል እሬት ምሬት እሱ ማለት ናቸው። እንዲያው አያታዴ ብቻንስ አይሆንም። እንዲያው አያታዴ እነሱ እሳት ይሆኑ የለ እሷ አብርደው አለሳልሰው ቀስ አድርገው አባብለው ማብረድ እኮ ነው። ምን ችግር አለው? ይሄንን እኮ ማስተካከል ይቻላል እኮ። እንዲያፈሽ ይበልልኝና መች እስከዛሬ ብቻዬን ጭኔና ቀፌ ነው። ደግሞ እነሱ እሳት ሲሆኑ ሰው ሆነው በቃ እንዳልኩት አድርገው አመቻችተው እንትን ብለው አስተካክለው ማግባትን የመሰለ ትዳርን የመሰለ ነገር የለም። ወስጄ ሙያዬን ነው የማስመሰክር። ዙማ እስቲ ላጥናና ትዳር ዝም ብሎ ዘሎ አይገባም። ጥናት ይፈልጋል፣ ማጥናት ይፈልጋል። ተጠናንቼ ወደፊት እስቲ ወክራለሁ። ሰውን በጥናት ማወቅ እንዳልሽኝ እስቲ እንግዲህ ግን እኮ አያታዴ ሰውን አጥንቶ ማወቅ አይቻልም። እሱስ አይቻልም። ሰው የሚታወቀው አብረው ሲሆኑ ነው። ግን አብሮ በመሆን ነው የሚታወቅ። እንዲሁ ተመታከር ተመዳረቅ መጀመሪያ መጠንቀቅ አላየሽ፣ መጠናናት አለ እና ያን ብዬ ነው። ግድ የለሽ ዞላ እንደው ስለ ምክርሽ አመሰግናለሁ። ይሁን እንግዲህ ይሁን እንግዲህ በሉሽ። ሰላም ዋሉ። ሳንቲም ተቸገረሽ ነይ። እሺ እመጣለሁ። ይሁን የዛሬ 2 ሳምንት ነው የሚጋገር። እሺ እሺ እንዳልፍሽ ቢያደርገው ጥሩ ነበር። እንደኔ በሴት የተፈተናል። እንግዲያ ትዳርማ እንደ ሰው ሳልሞክረው ቀርቼ ነው። አለውልህ እኔ ነኝ ያለውልህ ታደዋ ከምድር በላይ እኔ እያለሁ አንተ ምንም አትሆንም እያለች ስታታልለኝ ኖራ ሀብት ንብረቴን ፎርቅቃ ወስዳ አላውቅም ተታባህ ነው የማውቅህ ያለችኝ እኮ ሴት ናት። ድጋሚ እሳት ውስጥ ልግባ እንደውም ዛሬ ጨልሲ ጓዳዬን እልፍኝና ደጅ ይናፍቅ ጀመረ የከንፈር ወዳጅ ጨልሲ ጓዳዬን እልፍኝና ደጅ ይናፍቅ ጀመረ የከንፈር ወዳጅ። እዚህ ልትወጣ እየተዘጋጀ ነው። ወጣ ስልኮ ስትመጪ አይገርምሽም? አይገርምሽም? አሁን እኮ ልወጣ ስልኮ ነው ደግሞ የተሸከመች ደግሞ ትመጪ። እነዚህ ደግሞ የማን ሳህን? የአክስቴ የእሱ አጎቴ ታውቂያለሽ? እዚህ ታቻለሁ የምታስቸግራቸው እነሱን ምን እነሱ ይኸውልሽ ተው እያስጋገርኩ ነው ተው ይቅርብኝ ብላቸው እንደው ይኸውልሽ የሚሮ ነው የሚመስላቸው ደግሞ ትንሽ ነው ማስጋገሩ የሚቀርሱን ደግሞ እነሱን ደግሞ ታስቸግራቸው ለማ ቁጭ ለማ ደግሞ እንደው ዝም ብለህ አሁን እኮ ኮፍ እያልቀጅር ምን ጥምጣም ላድርግ እንዴት ነው እያልኩኝ ልወጣ ስልክ እኮ ነው የመጣሽ እኮ እንደው እኔ በጣም ግን ይሄ ሁሉ ይሆን እያመላለስክ እንደው ከምታስቸግራት አላስቸገርኳትም እሷ ገንዘብ ከምታወጣ ሰርታ ገንዘብ ብታገኝ ምን ችግር አለው? አንቺ ደግሞ ተስራ ሌላ ሰው ታጣለች። አይ ቢሆንም እዚህ ደግሞ ሰው ቢመጣ ዘመድ ቢመጣ አክስቶች ቢመጡ እንጀራ በልተው እንጂ እኔ ነኝ ብለህ ጠርታኝ ነው ያዘጋጀልኝ የለ አንቺማ ቆይ እንጀራውንም ቢሆን ይጋግረኛለውማ ምን እናንቺማ ስንጋባ ነዋ ወደፊት ነው እንጂ መቼ ነው ወደፊት መቼ ነው የምንጋባ? ይታወቃል እንግዲህ የቀኑ ዕለት ይሆናል እንጂ ምን ጊዜው ሲደርስ እንግዲህ ተጠናንተን ነው እንጂ እንዴት ደግሞ እንደ ትምህርት ሁሌ መጠናናት እንደው ታዲ ደግሞ እንደው ማንኛውሽ እንዲው ትምህርትም እኮ አይደለም እኮ ከ1 እስከ 12ኛ ክፍል ታጠኛለሽ።
ከ12ኛ ደግሞ ዩኒቨርሲቲ ገብተሽ ደግሞ ለ4 ዓመት ወይ ለ5 ዓመት ከዛ በላይ ታጠኛለሽ። ከዛ በኋላ ደንበኛ እውቀት ያለው ሰው ደንበኛ ሰው አልሆንሽም። በቃ ትዳርም እኮ እንዲህ ነው። ዝም ብሎ አይገባም። ተጠንቶ ተሰልቶ ነው። ምክንያቱም ትዳር ህይወት ነው። ህይወት ማለት ያው ትምህርት ቤት እንደማለት ነው። ትዳርም እኮ አሁን የእናንተ እኮ እያጠናን እኮ ነው። ለፊ ቢሬ ነው እኔም አንተን የምጠይቅህ። እንዴት እድሜ ልኬን አንተም ይሄን መልስ ከመመለስ ወደ ኋላ እንደማትል እያወቅሁ መጠየቄን እኔ ሞኝ ነው። አሁን እንደው እኔ አሁን እንደው አንቺን ትቼ ትኖር ይመስልሻል? እየኖርክ ይኸው ብቻህን እየኖርክ አንቺ እንዳልሽ ነው የማስበውልሽ። ነገ ከነገ ወዲያ አብረን እንደምንሆን አብረን ተጋብተን ልጅ እንደምንወልድ እያሰብኩ ነው ያለው። እስኪ ምሳህን ብላና። እሺ ልወጣ ስል እኮ ነው አሁን እኮ ሳትበላ ዋ ምን ዝም ብዬ በይ እንዳትፈጽ የሚረብህ እየመሰለች ነው የምታመጣልህ። አጎቴ ደግሞ ብትይ ጀባ ነው ብትይ ሳንቱን ተሸክሙ አፈር በበላሁ እንደው የሚረብህ መስሏቸው የሚረብኝ መስሏቸው እኔ መኖሬን ብትነግራቸው የምታስተዋወቀኝ ሰው አዩኝ በኋላ ሸሽጉኝ ያመጣል። እንዴት ምን ሸሸገ? አሁን ሁሉን ነገር ግልጥ ብታረግ ሰው መቀኛ ነው። እንዲህ ነው ብሎ ወይ ነፋስ ተገባው ትዳር እንትን በቃ ተጣልተን ርፍ ተሰባለ። እንዴት ምን ጣላ ደግሞ እኛ ዝማ ደህና ነሽ? እንዴት ነሽ? እንደምን ነሽ? ደህና ነሽ ወይ? እግዚአብሔር ይመስገን። ደህና ነሽ? እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ምን ነገር ጣለሽ ዛሬ? እንዴት ረስተሽ ነው? እንዴት ምን ዛሬ እኮ የደሞዝ ቀን ነው። እንዴት ዛሬ የደሞዝ ቀን ነው የምትይኝ? ዛሬ ማን ነው ቀኑ? ረሳሁት ብለሽ እንዳይሆን ብቻ እና እንዴት ባለፈው እቁብ ጎሎብኝ ነው ልሟላ ነው ብለሽ አይደል የወሰድሽው? ከመቤት ደግሞ እንዳልገባው ሰው አትሆኝ። ያማ ብድር ነው። ኧረ ከመቤት እሰይ እኔ ደሞዝሽ አለ ብዬ ነው እንጂ ሰጠሁሽ ብሩን። እንዴት ብድር ብዬ ነው? እንዴት ለኔ ለማበድር አለምኔ ብለሽ ነው ደሞዜን አቋጥረሽ የምታበድረኝ? እኔ ሳውን ይሰየልኝም እናቴ ያንንም የሰጠሁሽ እንደው ደሞዟም ደርሷል። በዛ ላይ እንደገና ደግሞ የእቁብ ተምታጣ ብዬ ነው እንጂ ደግሞ እንዴት እነዚህ ለኔ የሳት በላ በባዶ ወደ ልትወጣ ነበር። ሰው እንደሌለው ሰው ደግሞ ተቸገርሽ እኮ ደግሞ አሁን ምን ደግሞ ቸገራለሁኝ። እኔ ለአንድ ወዴ ብቻ አይደለሁኝ እኔ አንተ ነው እንደው ራበህ እንደዚህ በባዶ ቤት ብቻውን እያልኩኝ ተቸገር ደግሞ ተቸገር ረዋው ኑሯል። አላማኝም ተወውማ በልቼን የመጣሁኝ በቃኝ። ተወውማ ታዲ ተወውማ አንተ ብቻ ዝም ብለህ ብላልኝ እንደው ጥግብ በልልኝ አንተ እና ብላማ እየጎረሱ ቶሎ ብላ ምን ይጥማል ጋር ነው አውቀው ታውቀው ያንቺ ተቆይልኝ ማላበላታል ማን የተዘጋጀው መዛ እንጀራውም እንትን ይበላሽ ዝማ የምትጋግረውንም እንድትበላ ማታ እቺን አሁን ብላ ሳትቀዘቅዝብ ብላ ባይሽ ትላዝም ብላ ይኸውልሽ አሁን እንሄድበታለን። እዛ ሂጅ እናገኘው ሰው አለኝ። ኧረ እንደው ብላለኝ እስኪ ብላ አንቺ ቢማ እነዛን ሰው አግኝቼ ቶሎ ብዬ እመጣለሁ። ፈርሶ እንደው እመቤት ለኔ ነው መያዣ ይዘሽ የምታበድሪኝ? መያዣ አይደለም እኮ ዝም ብለሽ ነው ደሞዝሽን የወሰድሽው ነው አባባሌ። እንዴት ያለ ነገር ነው እቴ ሞሮክ እናቴ እንጂ ዝም አዙሮ ማየት አቅቶታል ማለት ነው። ምንድነው አዙሮ ማየት አቅቶታል? ተይ ታመጣለሁ እኔስ ቢሆን ምን ችግር አለው ስላለሽ ነው ያበድርሽኝ። ደሞዜን ብትሰጪኝ ምን ትሆኛለሽ? የለኝም አሁን በነበረኝ ሰዓትና ሞላውልሽ እኮ ደሞዝሽን ተደሞዝሽ በላይ ነው የሰጠሁሽ። ከዚህ በላይ እኔን እንዴት ላድርግ? አሁን ለቀንስ ሰው እየጠበቅኩ ነው እና እንግዳ እየጠበቅኩ ነው የምልሽ። እና ሂጂልኝ ነው በኋላ ትመጫለሽ።
ነው በኋላ ምን አለ ብዬ እመጣለሁ። ከከለከልሽ ነው እና እንግዲህ እኔ እንዴት ታይታ እመጣለሁ? አመርታለሁ እንዴ ብር እሰይ መቤት እንዴት ያለ ነገር ነው ወራግ ወዶ ይስቋሉ በቃ ትልት አራራ አንቺ እኔ ሳትበላ ስትቀር እኔ ያልጠፈጠ ነው የሚመስለኝ። በላልኝ ነው ደስ የሚል። በቀን አታክልት ሄዳለሁ። እሺ ከውስጥ አታክልት አሻሽጥልኝ ብሎ እሱን አሻሽጫ በመኪና ነው የሚወስዱት። አሁን ቶሎ ብዬ እመጣለሁ። የማጋግዝ ነገር አረና በቃ የማግዝ ነገር ካለ አብሬ የለ አሁን እሺ አንዳንድ ብቻ እንዲህ ወደ ሙት አሁን እኔ እመጣለሁ። ስመጣ አዘጋጅቼልህ ምን ብዬልህ ልሂድ ቤቱን። አራራ ተው ሌላ ግን ተዘጋጅ። ዛሬ ላዘጋጀው እንግዲህ ነገ እኮ አንቺ እኮ እኔ እኮ አመስሎ ነው እያልኩ 4 ቀን አንዴ እያገኘኸኝ እኔም እኮ እየናፈከኝ ተቸገርኩ። አውራ ቁጥር 4 ቀን አንዴማ አንቺ እኮ በቃ በእለት አብረን ነው የምንኖር ማለት እኮ እለት በእለት ማለት ነው ኖር ነው አብረን አላደርን። ስንት ወይ ቀጠሮ እያስያዙ ስንት ወይ ሰው ለሽምግልና ለምን በስንት እየፈለጉኝ አልገኙላቸው ወይ መጣህ ቤትኛ እኔ ግቢ አሁን የዛሬ 6 ዓመት ቀጠሮ አለ። የዛሬ 6 ዓመት ቀጠሮ የቀጠሮ ጊዜ የለኝም ነው እኮ መጣ ወይ እኔ ቤት ደር ወይ መጣ መቼ ነገም ቢሆን ነገም ቀጠሮ አለ። ነገም የማገኘው ሰው አለኝ። ማታ እኮ ነው ያልኩህ። ማታ ሁሉ እኮ ነው የምሰራው ማታ። ዛሬ አንቺ የጊዜ ቀን ማታ ተደርጎ ታልተሰራ ይወጣ መሰለሽ? ቀን ማታም ነው ሁሌ ስራ ነው። እኔም ጊዜ ካቴም ማታ ተቆርተህብኛል እንጂ ሰውነትም እኮ ካሳ ቀነስክ እኮ። ደህና ነኝ። ያው ስራው ባህሪ ነው። የስራው ባህሪ እኮ ነው። ቀን ማታ ስትሰሪ ሰውነትሽ ከሳል እኮ እንዲህ እንደምትጠብቂ እኮ አይደለም። ይሄ ደግሞ እንደው ዝም ብሎ ቡና ጥሎ የሚያስጠብቀኝ እንዴ? ስሚኝ እንጂ ግን አንቺ ግን ትንሽ እንደው አዙሮ ማየት አቅቶሽ ነው መቤት? ምን አዙር ማየት ያቃተኝ? እንዴት እኔ በሳት ተቃጥዬ ነው የማገኝ? የምተዳደርም በዛ ነው ታውቂያለሽ። ምን አለበት ብትሰጪኝ ግን? እና እኔ እኮ አውቃለሁ ዝማ እና እኔ የሰጠሁሽ እኮ እቁቡን የሞላሁበት ብር የለኝም። በዛ ሰዓት በደበረ ሰዓት እቁቡ ሞላሁልሽ እና ያ ምንድነው ደሞዝሽ? አሁን የለኝም ነው። ብድር ሌላ ነው፣ ደሞዝ ሌላ ነው። ዞሮ ደሞዝሽ የምትወስጂውስ መመለስሽ አሁን ቸግሮኛል። ሌላ ቦታ ደግሞ አለኝ ጋግርኩበት አምጥቼ ተካልሻለሁ። ደሞዝ የለኝም እንደው ምንም የለኝም። እኔ ራሱ ባዶ እጄን ነኝ። እንደው ወረት ራሱ አልሸመመጥኩም። አረክ እንጂ እንደዚህ ነው በቤት እንደዚህ ነው እንደዚያ ነው አይደለም እኮ አረክ። እግዚአብሔር ይስጥልኝ፣ አመሰግናለሁ። አሜን። እንዴት አመርታለሁ እንዴት ኦሮ ይብለኝልሽ እቴ እሷ ተሰጥልኛል ያስር እዚህ ደግሞ ቡና አስጥሩ ቀን ማታ ሲሆን እኮ እና እኔ እዚህኝ እንደው እያበሳሰልኩልህ እንደው ሰውነትን ጥግን ላድርግልህ እንደው እስክትወፍር ድረስ ግድ ተጋብተን ኋላ ተጠናናን በኋላ ስታገቢኝ እዚሁ ትገቢያለሽ። በቃ እንጂ አሁን ቁጭ አድርገሽ ችግር የለም። ቁጭ አድርጊና አመጣዋለሁ እኔ ሳህኑ ወይ በመጣሽ ቀን ተወስቻለሁ እላታለሁ። ችግር የለም። አንቺ ወይ ቅመሽብኝ እኔ በቃኝ ነው ቤት በልቻለሁ የመጣው በይ እንግዳ ብላትሽ እሺ እንደወጣ ነበር። ይሄ ይሆናል አንቺ ወደ ይሄ ልቀይረው መሰል ምን ልቀይረው በኮፍያ አረ ሸጋ ነው ጃኬት ምን እንዲህ ሆነ ይሻል ኮፍያው ይሄ እንኳን እንደው ሽማግሌ ያስመስላል አይደል? እንደሱ ወሰኮኛች ሞሳስሞሳነ ሞሳኮኝ እንግዲህ አሁን በእንግዲህ አንቺ እንግዲህ የምትመጪው አሁን አሙሳ ማን የውደር አይደልሽ? አሙስ ነው የምትመጪ። ሮብማ የተባለ ማንነት ሮብ ሌላ ቦታ ነው የምንሄድ ቀጠሮ አለኝ። ሐሙስ ነው የምንገናኘው እና አንቺ ሁሌ ሐሙስ እንዴት ነው ሐሙስ የሚሆነው? ሐሙስ ውጭማ ቀን የለኝም። በምን ቀን ትመጫለሽ? ቀን ቢኖረኝ እኮ ችግር የለውም እኮ እኔ አንቺን ማግኘት እኔ ደስ ይለኝ ነበር።
እሺ ና ዘደስ አብረን እንውጣ እንሂድ። እሺ መንደርተኛው አሉ ባልታ ደግሞ ሴት አስከፍቶ ደግሞ እያለ የሚያመኝ የሚወጭቀኝ እንዲያረኩት ሰው የራሱን ኑሮ ትቶ የሰው ኑሮ ነው የሚያባዝት። እቺ ስለሽ አንቺ ሽልክ ነሽ አንተ ጥላጥላን ሄደሽ ኧረ እኔማ ችግር የለም። ረበ ደግሞ ማሻንተ ልታብላት ሰው ካየ ኧረ ትዳራችን ባጭር ይቀጭ። ትዳራችን መች ተጋባን? ድንገት ሰው ብንጋባ ሽልክ ነው። ሰው አየኝ አላየኝ እንትን አይባልም። እሺ እሱ ቤት ቆይቼ ነይ ደሞ ባይኔ መታ አስታወሰ ደሞ ባይኔ መታ አስታወሰ ማን ታዲ እንዴሽ እንዴት አለ ትንሽ ብቻሽን ታንጎራጉሪያለሽ አይደል? ሰው ምንም ብሎ ጠፋ። ገበያ የለም እንዴ? እንዴት ሳለው ካንተ ጋር ከሆንኩ በኋላ አንድ ሰው የለም። እንዴት አንተ ጋር ትሆንኩ በኋላ ማለት እኔ አንተ እዚህ ወጣ ገባ የምትለውን የሚያይ ሰው በቃ አንድ ሰው የለም። ብታይ ገበያው እንዴ እንደም ብሎ ነው የጠፋው። እንዴት ቆይ ሰው አይገዛም እንጂ መጣ አረ የለም ገበያ እንደ ድሮ አይደለም። ይስተካከል። አንተ ምን ቢያልክ ራሱ ጊዜ ይስተካከላል። እስቲ አንዳረጭ እስቲ እንስተዛ እስቲ አንቺም እኮ ጠፋሽ እኮ እንደው አሁንም ጠፋሽኝ። አሁንም ማየት ጠፋለሁ። አንተ ነው እንጂ ስጭኝ እንጂ እንዴት ሰመዱ ጥልሽ የፍቅርሽ ቀንሷል። አሁንስ ምንድን ነው ወደዛ ነው ታዲያ አንተ ምን ቢያልክ እንደው በየቀኑ ብነግርህ ምን ቢያልክ እንዴት እንጋባ አልኩህ። ይኸው 3 አመት ሁሉ እንጋባይ ሳንጠራና ገና ስንት ጊዜ እኮ ይጠብቀናል እኮ ወደፊት እኮ ቢያንስ አንድ 15 አመት እኮ መጠናናት አለብን እኮ። ይኸው ታዲያ እንጠናና እያልክ ይኸው 3 አመት ድፍን 3 አመት ምን አለትና አሁን እናንቺ ተጠናናን ማለት ነው እንዴ? ግን እኮ አልተጠናናንም እኮ። አሁን አንቺም ሳታጠኝ ወደ ትዳር ገብተሽ የትዳር ምንነትና ወግና ማረግ ሳታውቂ ተንበቀለሽ ገብተሽ ትዳር ውስጥ ዝም ብለሽ ደርሰሽ ብታይ ምን ያደርጋል? ታዲያ እኔ እንደ ጓደኞቼ ወግ ማረግ ማየት እፈልጋለሁ። መውለድ ማግባት እፈልጋለሁ። መውለድ እዚህ ጋር አሁንም በቀቅለ እኮ ልጅ አንቺ እኮ ገና እኮ ልጅ እኮ ነሽ። ካሁንሽ በልጅ አስሬ ይዤ ስንት ቦታ የምትደርሽ ልጅ አስወልጄ ቁጭ ላድርግሽ። ታዲያ አንተ እኮ መቼ መውለድ ትችላለህ? እኔ እኮ እድሜ የሚባል ነገር ገደብ አለኝ። አይ ግድ የለም እሱ ለኔ ታዩ እሱ ምንም የሚያሳስብ ጉዳይ አይደለም። በፈለግሽው ጊዜ እንድትወልጅ አደርጋለሁ እኔ። አንቺ ብቻ ግን ተረጋጊ። ወደም ደግሞ ገና ወሰንሽ ገና ምን ላይ ጀምረሽ ነው ይወብዳል እና የመጣሁበትን ሳልነግርሽ ይኸውልሽ በባለፈው ከመቤት የዕቁብ ብር ጎደለብኝና ሰጠችኝ። በብድር መልኩ ማለት ነው። አሁን ይኸውልሽ አሁን ብር ሰጪ ደሞዜን እላታለሁ ባለፈው ብድር አበድሬሻለሁ ብላ እምቢ አለችኝ። እና እኔማ እንደው ቀስ እያልኩ ሰጣታለሁ ብዬ ነበር ለዕቁብ ጎሎብኝ የተበደርኳት። አሁን ደሞዝሽ መያዣ አድርጌ ነው ያበደርኩሽ ብላ እምቢ አለችኝ። እና እንደው ብር ካለሽ ብታበድሪኝ ብዬ ነበር የመጣው። ደሞዝሽ አልደርስልሽ አለ ከለከለችኝ እያልኩሽ ደሞዝሽ እንጂ እዛ የምትቀበው ያስ ሌላ ሆኖ ነው ገና ነው ያኛው አልደርስልኝ ብሎ ነው። እና እንደው ደሞዝ ያንን ስቀበል የምሰጥሽ እንደው እባክሽን እሱስ ችግር የለውም። አንቺ ግን እንዲህ ብር ስታገኝ እንትን አትበይ። ብዙ አታጥፊ። የለም ምን ያክል ነው አሁን የሚያስፈልግሽ? እማቾ አሁን በእጅ ያዝኩ እየመሰለኝ አይደለም። እንዴት እንደው ብንን እያልክብኝ ብንን እንዴት ታንቀልፍሽ ነው እንዴ? ምን ነው ተንከብኝ እንዴ? ተንከብኝ እኔ ተንባለል አንቺ ብቻ የምልሽን ብቻ መስማት እንጂ የት እንደምትደርሽ ወደፊት እንዴት እንደምትሆኝ እኔ ስለማውቀው ነው። ዝም ብለሽ ተቀመጪ። እቺን ሻይሽን እየሻሻጥ ምን እያልሽ እቺን ሻይሽን ደግሞ ከፍ እያደረግን ደግሞ ሻዩን ወደ አረቂ
አረቄ ነው ለጠላ ታዲያ ሁሉ ነገር አንድ ላይ ብንሆን እኮ ይሆናል። ምን ነገር እሺ ብትላረተው ትንባለ ታስረሽ ምን ያደርግልሻል? ትዳር አሁን በዚህ ልጅ ምን ያደርግሽ? መታሰር እኮ ማለት ነው። ስም ከነዚህ ፈን እንኳን ነው ታሰረች አሉ በጉልቻ ታሰረች አሉ በጉልቻ እንግዲህ አይገኝም የእናትን ጎቻ እኮ ነው ዘፈኑ ራሱ። ታሰረች እንድትታሰር እኔ ታገባሽ በኋላ ለዝናናበት እንዲልበት አልልም። እንደው አንተ አግባኝ እንጂ አልልም። ይሄው እኔ ልሙት አልልም። ታዲያ እኔ ልሙትልህ? አሁን እኮ ችግር እናንተ ያልሽ አሁን አግቡኝ ኋላ አላቁኝ ታበዛላችሁ። በቃ ያ ነው እኮ ችግራችሁ እኮ እንጂ እኔ እኮ ለማግባት እኮ እኔ እኮ 2 ቀን አይፈጅብኝም እኮ አፈፍ አድርጌ እኮ ማስገባት እችላለሁ። እና 3 አመት ሙሉ እንዲህ እያልከኝ ነው። ኧረ ተው እኔ ኋላ እኮ ቤት እንዳታረገኝ ተው ግን ተው። ኧረ እንደው እባክሽ ኋላ ልጅ ወልደሽልኝ የኋላ እኮ በተምታረጊ አሁን በደንብ ላጠንሽሽል ኋላ ምንስ ማናልኝ የኋላ እኮ በቱኝ ኧረ ጥሩ አይደል እውነቴን ለአንቺ ብዬ ነው ለኔም ታዲያ መቼ ነው የምትሸነፍ? እሺ የምትል መቼ ነው? ግድል አንድ ቀን አይወጋ አይተባለ መቼስ አቧራው ጨሰ ያስብጀምጭ አቧራው ጨሰ ያስብጀ እንዴው በስተመጨረሻም ቢሆን እድልሽ ታይቶ እድልሽ ተቀና በቃ ምን ብለሽ አይደለ? አሁን እኮ ትዳር ዝም ብሎ አይገኝም። ሞች ጥናት ይጠይቃል። አየሽ ጥናት ማጥናት ማሰላሰል ይጠይቃል። ትዳር ዝም ብሎ ዘለ ጥንብቅ ምልበታል። አንቺ ልጅ ስለሆንሽ ነው አግባኝ አንቺ ስራሽን ስሪ፣ ሻይሽን አፊ፣ ቡናሽን አፊ። እዚህ ሰው እንደ ጎላቤ ገበያ የሚልም እኮ ነው ምን ይኖራል። ዋናው ጥናት ቤት ቁጭ ታልሽ ይኖራል። ምን ቤት ሄደል ገበያ ወዲያውም ደግሞ አይዞሽ በቃ ምጠናና ብዬ ነው እና ይኸውልሽ እንደነገርኩሽ ተሮብ ወዲህ እንዳትመጭ ሮብ ነው ቀጠሯችን አታገኘኝም ብዬ ነው። እኔ እኮ አንዳንድ ቀን ይኸው ምን አለ እንደው ስትናፍቀኝ ብመጣ ግን እኔ መጣ የለ ትንባል እኔ መጣ የለ እኔ ኮቴ ያለቀ ጫማ ያለቀልኩ እንዴ እመጣለሁ በቃ በሳምንት አንዴ አዎ በቃ ነገርኩሽ እድለኛ ስለሆንሽ ነው በሳምንት አንዴ ልሙትልሽ በአመት አንዴ ሊያገኝ ቀጥራውን የዛሬ 3 አመት የቀጠረ ይስዋል እስታውን አላገኘሁት ቤቱን ሳልሸጥልህ ቀርቼ አንቺ ሆነሽ ነው በሳምንት አንዴ አዎ ቆይ እንጂ ነው በመሰላም በእኝና እንደ ፈገግ ብለሽኝ ማለት ብቻ ትንባለ አንቺ እኮ ችግርሽ እኮ ይሄ ነው በቃ ተበቀተይና መላቀቅ የለሽ በይ አይዞሽ እንዲህ እየደላለልከኝ ትሄዳለህ ካለሽ 1-2 ብር ከሌለሽ ግን ችግር የለም ግማሽ ነው። እኔ ሱቅ ባለብኝ አይደል ሊጎልብኝ አይደል? እኔስ እንዴት ወሰነ ልስጥሽና ልቆይ በእንግዲያስ እሺ 1 ሾር ልስጥሽ? እሺ ይሁን ለለት ይሆነኛል እና ያንን እንደተቀበልኩ ደሞዜን አምጥቼ ሰጥሻለሁ። እሷን ተማምኜ ስንት ነገር አቅጄ ጉድ አረገች። እንግዲህ ካለኝም እንደው አነሰብኝ ዝም ብዬ እንደው ልስጥሽና ይሁን እሺ አመሰግናለሁ። መልስልሻለሁ ችግር የለውም። እሺ ውብዳ እንደው አመሰግናለሁ በጣም በጭንቀኝ ሰዓት ነው የደረሽልኝ። አንዱ ችግር የለውም። በይሽ በደህና ዋይ። እሺ ለምሰኛ አይደለም ዓለም አቀፍ ወዲህ ላግብቼ ወደል ስም ተቀያየርናት ሚስት ነው የሷ ባል አንድ ቀን ተጣልተን ልመታት ብመጣ በጅዶ ዘረራኝ ምስቅልቅል የወጣ አይ እንዴት ትዝጀረኝ ድሮ ሚስቴ ናት እንጂ እየዘፈንኩላት እየጋበዝኳት አንቺ እንዴት አረፈሽ? እንዴት ነሽ? እሺ እንዴት ነሽ? እንዴት ስታጎርሰኝ እንዲህ ወደ ከቸች ብሎ ተረብጄ እንደገና ሳህን እንትን በሳህን በዛ ቤቱ ይርበኛል ብላ ኧረ እኔ ይርበኝም ብላት ነው ልጅ አይደል አንተ ደህና ነሽ? እንዴት ሰነበት? ደህና ነሽ አንቺ? ጠፋሽ። አሁንስ ተጠፋል መጣ። እንዴት ነው ገበያ? ምን ገበያ አለ ብለሽ ነው እንዴ? ልሽ እንደምታየው ነው ጓ ብሎ ነው ቤቱም የሚውል ያ ሁሉ ሰው እንዳልነበር ባዶ ቤት
ያንቺ ቤት የማይመስል ቀዝቀዝ አለ። ምን ኧረ ተይኝማሽ፣ እንደው አውቃለሁ። ተይው ምን አባቱ አይዘጋ ብዬ ነው ከፍቼው ሙድ እንጂ እንደው ደህና አደርሽ የሚለኝም ሰው የለም። ተይው እንግዲህ አችተም ባለ አንድ ነገር ለማከርሽ ነበር። ምን አገኘሽ? ኧረ ምንም ደህና ነኝ፣ በደህና ነው። እሰይ በደህና ስትሆነ በይ። ምንድነው? አንድ ጓደኛ ይዤ እሰይ እናቴ አሁን እልሻለሁ እንጋባ እለዋለሁ። አሁን ገና ነው ጊዜው፣ እንጠናናይ እንደው አልኩሽ፣ ሁልጊዜ እንጠናና በየቤቱ መሆኑ ይሄ ነገር። እንደው እኔም አንድ ጓደኛ ይዤ ይኸውልሽ ወጥ ያለ ነው ደህና እና ሰው እንደው ዳር ሳይደርስ ሰው አይስማው ብዬ ለአንቺም አልተናገርኩም። አሁን እንጋባ በየቀኑ ብል ኧረ እንጠናና፣ ዛሬም እንጠናና፣ ነገም እንጠናና። ይኸው እኔስ እንደው ብታይ የቸገረ ነገር ነው ያገኘኝ። እንውጣ አንቺ ብቻ የለሽም እንደው በየቤቱ ያለ ነገር ነው ብለሽ ሞኝ አክስቴ ወጋናት ደግሞ እንዳጎታልኛች የጓ የምታዩ የትኛው ሙፈሩ ብትው ያጎ ወንድ ብትል ኧረ የእናቴ ወንድም ሲወደለ ልጅስ ዳሊ ልጅስ እንትን ኧረ ተው እንኳን በላ እንኳን ጠገብ። አዎ እንኳን ጠገብ። እና ምን ቡና ብለሽ ነው? ቡና እንጠጣ እንጂ አንተን ስጠብቅ እኮ ተነቀም አልጠጣም። ወጣድ እንዲያው ግን እኔ የምልህ ዛሬ አንተ ላይ ነው የምናደር እኔ ላይ ነው? አንቺ ላይ ይሻላል። የኔስ ደቀቀ ፍራሹማ አይሆንም። ወዲያውም እንምከርበት እስቲ። ለማናችሁ እንዴት ናችሁ ይባል ነበር። ያማ ወግ ነበር። በዚያ ላይ ደግሞ በሳምንቱ 3-4 ጊዜ ተለፍቶ ተልኮ እሺ ተባለ እንደሆነ በሳምንቱ ሽማግሌ ተልኮ ኧረ ተይኝማሽ እንደው ሴት ተለፍታ ነበር የምትገኝ። እንዴት ያለ ዳ እንዳገኘን እኔስ አሁን ይልሽ እንደው እሱም ዝም ብሎ እሱን የሚያየው ሰው ይኸውልሽ ገበያው እንደው እሱን ለምን አየን ነው መሰል እንደው እንደምታየው ነው ገበያው በሱ የተነሳ እንደው የቸገረ ነገር አገኘ እንዴ ቁጭ ብዬ እሱም ነገ እንደው የውሃ ላይ ኩበት አድርጎኝ እንዳይቀር ነው የፈራሁ እኔ እንደው ተስሪያም ተመኔም ሳልሆን እንደው ዳና ገር እኮ ነው የሱ መምጣት ነው እንግዲህ ያገበያሽን የዘግቶት። ኧረ ተይኝማሽ በዛበት እኔ ላይ እንደራ አንቺ ላይ ልብስ ቀይሬ ምን ብዬ አዳሬና እንደኛ ልመጣ ቢሆንም አይተሰማ እንዴት ሲታደርኩ ብዙ ነገር ካለ ተዋ አንድ ቀን እኔ ቤት አንድ ቀን ነው አንድኛሽ የምትመጪ በቃ ያማ እንግዲህ አይቀርም መቼስ እንዴት ይሆናል? ትንሽ ጊዜ በቃ ትንሽ ጊዜ ነው የምትታገሽ። እንጠናና ብጀር ትንሽ በቃ ግድ የለም እንደው በቃ ቢያንስ ቢበዛ አንድ 16 ምናምን አመት በቃ 16 አመት ይሁን እንደው አንተ ያልከው ይሁን። እኔ ታዲያ ግድ የለኝም ብቻ አንተ ተኔ አትራቅ የመጣ ጠይቀኝ እንጂ እኔ ቤቱ ምን አለ? ኧረ ተይኝማ እኔ አውቀዋለሁ። ኧረ አታውቂውም። ተይው አልነግርሽም። እማሽ ተይው ዲያ እንደው አንቺ ንጡት አልሆነ እንደው ዝም ብለሽ አንቺ ትምህርትሽን እንደው ትኩር አድርገሽ ያዥ። ትምህርቱማ እንደው መቼም ኋላ ታጠዋለሁ ትንባል። እኛ መቼም ትምህርቱም አልሆነ ምንም አልሆነ ብለን ነው እንዲህ እንደምታይን ምን ሆነ። አንቺ ግን ረግብቲ ደህና ሰው የሚመጣ ይተላለፈኛል እኮ እኔም አሁን እንደው ስንት ጊዜያችሁ ነው? 6 ወር ሆነን ይቺ ጊዜ አይነቱ አንቺ መንገር ፉክ በይልህልሽ በይሄጀ እኔማ አንቺን አማክሪ በ6 ወር አለች። እኔ 3 አመት ተጎልቼ አይነቱ አቤቱ ምን አለ ሰሳ ወለመናሽን ይዘሻል ያስኩምናልኝ አበላልሽ ወይ ጉድ እና 16 አመት ሆንክማ እንግዲህ ቡናን ተጠጣውስ ደርሼ ልምጣ ተለው ይበር የልብሴን ክር አድርጌ በዚህ እኮ አሁን ሳልፍ እኮ ሰላም ለበለሽ እንደሆነ እንዳታስጠብቀኝ ኧረ አላስጠብቅሽም እና እንድንጠጣ ብዬ ነው ንጥፍ አድርገሽ ምን ብለሽ አጫጭሰሽ የት አድርገሽ ሲበር እንደለኝ ምን ሰውም ሲተላለፍ ጥሩ አይደለም። ትገባ ደግሞ እንደይህ ኧረ አግኝ ምን አገባኝ እኔስ እንግዲህ ፈሎና በልታ እንግዲህ ቤት አስገባሁት። በይ አስገባኝ ናስቲ አስገቢ እንደው ቶሎ ናበል አደራ በይ ንሳ እሺ በል በይ ኧረ ደህና ነኝ ዋ ይተም ነገር ኧረ ማለት እናት እናተር በላ ወይ ጉድ ሲፈቱም ጫው ጎሽማ ቆዱ ሳኒ ወጥቶ እንዴት ነው ቤቱ ዕቃ ሞላ ብሏል። ሸክላው ሁሉ መቼ ቀረ? ተዲኩ የልብ አዋቂ ነው። ጀሮም
ወይ ዕቃ ሙልት ደግሞ ማማራቸው ሳህኖች የከተማው ዋ ታዲ መጣ። አቤት እንዴት ነሽ? እዚህ ብቻሽን? እንዴት ነህ ወይ? እንዴት ነሽ? እንዴት ነሽ? እንዴት ነሽ? ወይ? ደህና ነሽ ወይ? እንዴት ነህ? ደህና ነህ? ተቀመጥ። ምን ይዘሽ ነው ደግሞ? በሱ መዳረሻው ይይዝ ያንቺ እኮ እንደው ልብ አውቃ እኮ ነሽ። አይነቱ ይሄ ደግሞ ይሄን ተሸክመሽ ደግሞ ችግር አለ ላንተ። አይነቱ አንቺሳ እቤት ጠጥቼ ነው የመጣሁ። ኩሩ አዳራሻችሁ ትሆነዋለች ብዬ አረከረከረ። ደህና ነው ወይ? አረከረከረ። ደህና ነሽ? ደህና ነኝ። አሁንማ እና ዛሬ እንዴት መጣሽ ግን? እንዴት ዛሬ ማን ነው? ዛሬ ሐሙስ አይደል? እና እንዴት ሐሙስ የመጣሽ? ናፈቀኝ። ቅዳሜ እኮ ነበር የምትመጫቸው። ቅዳሜ እኮ ነው አንቺ ናፍቀኝ። ሌሊቱ ረዝሞብኝ ያደርኩኝ። እንዴት ስትናፍቀኝ? አይ ሌሊቱ አሁን እኮ ልሄድ ብዬ እኮ እዚህ ሰው ሞቶ እዛ ለቅሶ እድርተኛው ናና ሲለኝ ቤቱን ፈቅጄ ልምጣ ስል እኮ ነው አንቺን ያገኘሽ እዚህ። እንዴት ሰው ሞቶ ልሄድ ነው አሁን አዳሬን እዛው ማደሪያን ልሄድ ብዬ እኮ ነው። መሄድስ አትሄድም ታዲ? እንዴት ዛሬማ አብረን ነው እኮ የምናድር። ታንተ ጋር አራ ያለቀንሽ ዛሬን የመጣሁችን ሆነዋለች። እንጀራ ምን ያለቀንሽ አይሆን ያ የተጋገረው አለ ወጤን ሰራራለሁ ብዬ እዚህ ነው አብረን የምናመሽ። ንጡ ያለቀንሽ አይሆንም። ያንቺ ቀን ቅዳሜ ነው። የሆነ እንደሆነስ ቅዳሜ ልንገናኝ ፕሮግራም እኮ አለው እኮ እና የእያንዳንዱ ሰው እኮ ፕሮግራም አለው። እኔ አሁን ያለ ፕሮግራም ሰው አላገኝም እኮ ይሆናል። ግን ዛሬ እኔ እናንተ አብረን ነን። አዳራችንም ምሽታችንም አብሮ ነው። አይሆንም። ሰው ሞቶ ሬሳ ተጋድሞ ነገ ማን ይቀብረናል? እኛ እንላለን። ታዲ የኔን ምስራች በነግርህ ልቅሶ አታስብም ነበር። እሙት ምስራች ምስር ቢያች እህትሻ ናች እና ሌላ ነው እና እንግዲህ ሳሚ እቺን ታውቂያለሽ? ነገርክ ይኸውልህ ምን መሰለህ ዛሬማ ሲዘፈን ነው የሚታደር። እንዴት ነው? ሰርግ ነው ሸገዳሚ በልልኝ እና እንደዛ ትይናች አቻ አንዳንድ ነገር ሳልገዛላት ስታገባ ሳትነግሪኝ አግብታ አይደለም። ምንድን ነው ዛሬያችን ቤት አድኩኝ። ማን? እኔ ምን ልትሰሪ? ልመረመር። ምንሽን? እንደው ትናንትና ሲያቅለሸልሽኝ የዋልኩኝ ዝም ብሎ አጠውልጎ ጥሎኝ ተኝቼ ነው የዋልኩ እና ሂጅ ስመረመርልህ ጥንስ አለ በሆነ ደስታው ነው እርግዳ አስደሰተ አይደል ታዲ? ረዝ ቢሪ ሰማን ሲያሸሽ ግድ የሚበልል ኧረ ግዳትሽ የዛሬውማ ሲዘፈን ነው የሚታደር። ኧረ ምን ዘፈን ነው? ልቅሶ ነው እንጂ ዋንጀት ዝም ብለሽ ደርሰሽ እንትን ትያለሽ እንጂ ያረገዝኩ ጠነስኩ ይባላል። ነሪው ግድ ምን ትወላገዳለች? ምን ተመጣ ቆይ የመጣ ጠንስራ ተማን ነው? ቆይ አንተ ነው እንጂ አንተ ውጭ ሌላ ሰው ምን ያውቃሉ? አንቺ ቆይ እኔና አንቺ በዚህች ወር 2 ወር ባልሞላ ጊዜ ውስጥ እንዴት ነው ጥንስ የምትይ? እንዴት ጥንስ? እንደውም 3 ወር ነው ያለብሽ ተባልኩ። 3 ወር እኮ ነው ያልሞላንም እኮ እኔና አንቺ ተተዋወቅን። ያስ አንድ 6 ወር ሆነን ተጥሪ አንዴ መቆጥሪ አንቺ ኧረ አይደለም ትሰሳታለህ መሰለህ አንተ አንቺ ጦነሽ ለካ ቆይ ማን ነው እሱ? ይሁን እንጂ ቆይ እንዴት ሆኖ ነው እንዴት ይጠነሳል ነው? ዝም ብሎ ደርሶ ይጠነሳል እንዴ? እንዴት ደርሶ ማለት እየተገዳደምን እንዴት ነው የማይጠነስ? እየተገደም እንደሆነ ቆጥባት እንዴ ምን መርፌ ምን እንትናት እንዴ? ሳተ መድፊው ምን ነው መድፊው? ወይ ጉድ! የማይሳሳት ነገር አትጎጂም እንዴ አንቺ? ምን የሚስት ነገር የምትወጂ? እኔ ምን አውቃለሁ? እኔ ምን አውቄ? እነሱ ናቸው ዞሮ ያዛዙልኝ። ስሚ ይችን ጠነስኩ በምን ምክንያት እኔን አሳስረሽ የፍጥኝ ይዘሽ እዚህ ቤት ለማስቀመጥ አስበሽ ከሆነ የታደሰ ንክች አለልኝ። በቃ እንዳታስቢ ማለት በቃ ያንተን ተስኮ ነው በወዲህ ይዤ የኔ ሆነ እንደሆነ ምን ገና ያልታወቀ ምንም ወንድስ ጌታሁኝ ሂጅ እናትሽ ልጅ ጋር ተሰደኝ ነበር። አሁንማ እንዴት ሆኜ እሄዳለሁ? ታዲተው እንጂ አንዳንዴማ እንደ ሰው ማስብ እንዴት አድርጊ ነው የምትለኝ? ዞሮ ነገ እንነጋገርበታለን። አሁን ለቅሶ ማልቀርበት ልቅሶ አለ ልሄድ። ኧረ አይሆንም። እንዴት ከዚህ በላይ ደስታ ሌላ ልቅሶ
ታዲያው እንጂ ሰው ሰትገልኝ ዛሬ ተቀራ የመጨረሻ ነው። በቃ መባረር ነው። እሷ ተድሩ እንዴት ያለ መባረር? እኔ ብቻዬን እዚህ ያስቀምጠኸኝ? ግድ የለም ዛሬን እጅ ዘው እንዴት ሁለቱኛ ቀደም ሲል የጣሁኝ ሄድኩኝ። ኧረ እባክሽ አትቁጠሪ። ገና መቼ እንትን አለ። ሁለቱን ሚስት አትፍሪም እንዴ? አንድ ለመባልሽ እንኳን ገና እኮ ይቀርሻል እኮ ገና። ሶስት ሆነናል። ለዚህ ላበቃ አንተ መስገን። ኧረ በስመ አብ አንተ መረፍ ብለህ ቁጭ በል። አሁን ለቁጥር በቃሽ። እንጀራም አለ እኔ አናከራለሁ። እኔ ዝም ብሎ ደርሶ ጥልቅ ጥንቡቅ የሚል ሰው ሴት ያስጠላኛል። በቃ ወዲያውንም እኔ አላመንኩበትም። ገና ተጠናንተን ነው በቃ ገና የምን መጠናናት ነው? አችን ነው ያናታ ዙሪ በቃ ተደረሰ ወዲያ እንዴት ነው ያለ መጠናናት ነው የምትለኝ? ዋንተው ታዴተው እንጂ ሰው እዚህ እንትን እላለሁ። ተይ እንግዲህ ምን አባቷን እዚህ በቃ ዙሪ ሸጋና ያሉ ሞደና ያሉ አቆሩ አጥጭ ወዴን ከሚቆጨ ወዴን ከሚቆጨ እንዴት አረቅ መጣ አድሪ እንዴት ነው ተናቆዩ ስትገባ እንደምን ታቀፍ በዚህ በኋላማ እንዲያውም እኮ ብሎ መጣት ነው። ረቀስ እንዴት ላቅርብ እንዴ? እራት መጀመሪያ ቡናውን የምንጠጣው መጀመሪያ ጠንጠለት ይላል። እናንተ እራት በፊት ስንት ነገር አለ መሰለህ። ልሙትልህ ግድ የለም እኔ ተራት በፊት ምንም ነገር አልወድም። ሙት እራቱ ይቅርብኝ። እራት ለምን እንዲያውም ምግብ ሁሉ ያሰኝም። ልሙትልህ ታዲያ አሁን ታዲያ ምን እናንተ ምን ቆይቶ ነው የመጣ ምን ችግራችሁ? ዝም ብላችሁ እንትን ምን ችግራችሁ? የለማን ነው ጠንስ ማን ያናደደ ጥንስ ምን ይላሉ? ምን ጥንስ እንዲያ ምን ነግሮ ነው? ቆይ እንዲያ ክስት ነበረችኝ ጠንስኩ ብላ እሪ አጀ ስንት ወሯ ነው አንተ? ስንት ወሯ ነው? 3 ወሯ። እሰይ አንድ ላይ ነው የምንወልድ። ትንሽ ነው የምትወልጠኝ። ወር ከ15 ቀን አለኝ እኮ ጠነስኩ እኮ ነው ራሱ ማን እኔ ተማን አንተ አክስታ የለ የጠነሰ አብረን የምንወልድ ነው እኮ ያልኩህ። ስማኝማ ታዲያ ማንሽ ማንሽ እንዴት እመቤት ዛሬ ምን ነክቷል? እመቤት ሲጀመር እመቤት ቆይ እንዴት ተጠንሻለሽ? ቆይ የፈለኩት ታዲያ እኔ እኮ ፈልጌው አይደለም። እንዴው ተለታት አንድ ቀን መርፌውን ለካ እንትን ብዬዋለሁ። መርፌ አትጠቀሙ ሁላችሁም መርፌ ይያዘን። ቆይ ሌላ ነገር ትጠቀሙም እንዴ? መርፌ ሁላችሁም እየሳታችሁ የምትሰሰቱ ሰዎችማ እንትን የሚቀበረው ነው። እጀምመኝ እንዴት አድርጌ እንትን ይሏሉ። ደግሞ እሱን አንድ ላይ ይከፈራችሁ እንጂ ይከፈራችሁ ጀመር የልጅ ኃይል ስማኝማ ያው ለንገር ነጋሁን በጠዋቱ ቡናችንን አፈላለሁ፣ ቁርሳችንን እንበላለን። ለልጃችን ሸገጋ ወንዱን ሴት ስለማይታወቀው የወንድም ቀሚስና እንትን የወንድ ሱሪና ቲሸርት እንገዛለታለን። ተነካልሱ በስመ አብ በይ። እንዴት የሴትም እንደዚህ ሸጋ የሆነች ቀሚስ ሽብሽቦ እንገዛላታለን። ጫማ ሁላ ነው የምንገዛላት። ቆይ ሸጋ የሆነች እንዲህ እንደኔ አይነት ጫማ ነው የምንገዛላት። ለስንቱ ገዝቼ ዘልቀዋለሁ እኔ። እንዴት ለስንቱ የምትገዛ? እንዴት ለስንቱ ገዛለሁ? ያ ከሱ እኮ ባለ ይገዛላታል። ለኔ ታዲያ እንግዲህ ወራትን ዘማልንገ ማለቀችኝማ ይሄንን ልቅንስ እንዴት ታዲያ ምን ዛሬ ስሩር ደፋብኝ ነው እንዴት ለቅሶ አለብኝ ደግሞ ሰው ሙቶ ያሰረ እዚህ አዲስ ሳንት እየመጣ የሚደረደር ታድዬ እኮ አሁን ሀሳቡ ገባኛል። ዶኖ ግን እንደው
አደርሽ? እንዴት አደርክ? በሌሊቱ የት ሄደህ ነው? አንቺ በሌሊቱ ማን አመጣሽ? በእግሬ ነው እንጂ ደግሞ ቁጭ በል እንጂ። አይ ምን የት አድረህ ነው? የት ነው ያደርክ ታድዬ? እዛ ሰው ሞቶ ለቅሶ ወፈር ልብላ አውቃቸዋለሁ። ታውቂያቸው? ኦሮ ታድዬ ስሞትልህ ተወው፣ ቁርስ አምጥቼልሃለሁ። ተወው ታድዬ ተወው። ታጠብ በሞቴ ስሞትልህ ታድዬ። ኦሮ ምን ይከፋኛል ለአንተ ብዬ ሰርቼ አምጥቼ እንደው አንቺ ተይው ይቅርብኝ። እኔ ተይኝ ታድዬ ስሞት ብዬ ተዘብቷል። ደግሞ እንዴ የምታለቅስ እንደው ተንባለ የሚሆን ነው ብለሽ ነው? እስቲ በደንብ ታጠብ። የሚሆን ነው ብለሽ ነው? እኔ አንቺ ጉዳይ ምን ኦሮ ታድዬ ኧረ ስሞትልህ ተወጠርኩ እንደ ጎዳ ተወጠርኩ እንደ ጎዳ ኧረ ተወጠርኩ በዛዘበኝ ደግሞ የምትወደውን ነው ያመጣሁት። አሁን ይሄን ሁሉ እንደው እስቲ እንግዲህ ይታይሽ አደራሽ ይኸውልሽ። እስቲ እንግዲህ ስንት ጊዜ ነው እኔ ዝማን መታ ባትነግረኝ ዝማን መታ ባታገናኘን እንዴት ነበር? ምን ነው ጉርሽ አደራሽ እንሰራናች ምን ያክል ጊዜ ሆነሽ ግን አንቺ? እኔማ እንዴት 6 ወር አይደለ እዚያ ነገ ተነገ ወዲያ ገና ነን እንጠናና እንደዚህ ነው እያለ ጊዜ የሚያራዝም ደግሞ አንቺስ ደህና ነሽ? ባይሆን ደህና ነሽ እናቴ? እንዴት አንቺ ስንት ጊዜ ሆኖሽ ነው? ምን እንትን አለው እንዴት ልክ አለው እንዴት አብረን የነበርንበት ጊዜ ቆይቷል። እንጠናና እንዴት 16 ዓመት በኋላ እንጋባለን። እኔ ደግሞ እሱን ደስ ይበለው እንጂ ብዬ እሺ እላለሁ። እቤት ሲመጣ ሸር ጉዱ ቃልም አለ እስቲ ነው ይጣፍጣል አይደል? እናንተ ብዬ አይደል ምንም ሳህን ከምሸከም እንደው አንተም እንዲህ ባዶ ሳህን እንዲህ ተሸክመህ ከምትል ምን ነግን ታድዬ እምቢ አልክ። እንደው እንጋባ እያልኩ ብል በየቀኑ የጭስ ደግሞ እንደው ምኑን ተጋባሉ? ምን ነው በቃ ስሞትል ይችም ብቻ በሞቴ አንድ ብቻ ስሞት ብዬ ታዲ ስሞት ብዬ ይችም ብቻ በሞቴ እንደው አንድ ብቻ አግባል ኧረ ታዲ ተው እንደው ይችም ብቻ እኔ ልሞት ይችም ብቻ እንደው ከዚህ በኋላ ነው በእጅ ብላው እስቲ ወይ እንደው ተው እናቴ ለሱ ምን ጎራዴለው ነገርስ እኔስ በቀን የሚሄደው ምሳ በዚያ ሰራርቼ በዚያ በጅ እንደው አንቺ እንደው ግን እንደው ትንሽ ቅር አይለውም እንደው ተውስጥ እንኳን እንደው ሰው ወጣ እንጠናና እንደ ትምህርት እንጠናና ነው እኔን የሚለኝ ያፉ መውጫ ያ ምግብ እንደው በቀን አደራሽ ልጅ ስመላለስ ኧረ እንደው ተይው የሰው ነገር እንደው ዝማም ግን ትባረክ እድሜ ይስጣት እንደው ሰባት ነግረን ኑሮ ውሃ ሊበላን ተያይዘን ውሃ ሊበላን አሁን እንዳልነው እኔም እወቁላለሁ አንቺም ትያለሽ ይቀጥላል። ሌላ ምን ህይወታችን መስቀልቅሉ ወጣ ቁጭ እንላለን። እምትልሽ በቃ ወራራስና እንግዲህ ምን አንቺ ብትበይ እሱ ሁሉ አሁን እንደው ትበላለህ ብዬ ነው እንጂ እኔማ ምን መችቼ ለከምን አይዞህ አሁን ቡናው ምኑን ስለለ ይሻላል። ድካም ነው የምን ድካም አመጣህ ደግሞ? አልሆነም ተንባላለ ምኑ ነው የማይሆን? አልሆነም አልተሳካም። ምኑ የት ነው የቆየህ? ለቅሶ ነው ያልከኝ አልተሳካም ምናምን የምትለኝ ደግሞ ምኑን ነው? ይኸውልሽ ተመራመረብኝ እንዲሁ ዛሬስ እንደው የሚያደርግህን አሳጣ ምን ይኸውልሽ ትማል እንግዲህ ይናንቺ አንድ ላይ
ምን አንድ ላይ ያልነው እንግዲህ አንቺም የራስሽን ህይወት ኑሪ፣ እኔም እንግዲህ እንደፈረደብኝ ታድዬ። እንደውም እኔ አሁን እንዴት ብዬ ልንገርህ እንዴት ብዬ ልንገርህ ብዬ ፈርቼህ ምኑን ታዲ እንጂ አረዲያ ታዩ ነገርሽኝ ላብረን ምን ማለሽኝ አይደለም ሌላ ነገር ነው ታዲ። የምስራች ነው እንግዲህ የምስራች ነው ታድዬ። ቆይ የምስራች ነው ያልሽ? የእናንተ ምስራች አልኩ እንግዲህ የምን ምስራች ነው አንቺ? ማን ሌላ ምን ነገረው ምስራች አለ? ምንድነው ምስራቹ ንገሪኝ። ያመኝ ነው ራሴ ፈነዳ። እንዲያው ግን ታዲ ምን በድለህ ነው አደረሽ? እህት እያለሁ እናት እያለሁ አክስት እያለሁ እንዴት ምን እናረገው ነው አደረሽ? እንጂ የሚያረግብን ግፍ የሚሰራብን ግን ነው እንጂ ያነሳው ለምንድነው እንደው ከዚህ ያለው ታቸው እንደው ያለ ምክንያት እንዴት እንደዚህ ይሆናል? ሰው እናት እህት እያለሁ ይሄን ያክል አይበድልም። አንተ እኔ እኮ ቢቀርበኝ ማለት ነው እንደው ዝማም ስትነግረኝ አንቺ ውሸትሽን ነው አልኳት። አሁን ልሽ ያንን ዘዴ ነግራን የለ አረገዝኩኝ እኮ ወርት 15 ቀን ነው ስለው እንደ እንጉርጉሮ አትይም እንደ ለቅሶ አትይም ሙሾ ጀመረ እሞች እንዴ የሚያረጋው እኔ ማፈሪያ እኔ ደግሞ ምን ሆኖ ነው ብዬ ለሃ አልኩልሽና ቀርቀብ ነገር ያለቺ ነገርማ እውነት ነው እንጂ ያለ አንድ እንዴት እንዲያረጋት ላልኩና ዝም ታድዩ ትናንትና ልነግርህ ነበር እንደዛ መጣህ ግን በቃ አንተም እንደዛ ስታስፈራራ ይተውኩት እንጂ ታድዩ 8 ወር ሆነኛል አርግሽ ታድዩ ደስታው ነው አይደል? እኔ እኮ ደስ እንደሚልህ እኮ አውቃለሁ እኮ ታዲ እኔ ፍቅር ነው ካር እንደሚያስተኛህ ግን ታዲ ዋ አረ ታዲዬ ታዲ ዋ ታዲ ወረደት ዋ አሪፍ ወይ ታዲ አረ አንድ ነገር በለኝ አንቺ ነው እኮ ለቤተሰቦቼም ስነግራቸው መካኩ ያሳድግሻል እንደው ነፍስ ያወቀ ነው ምራቁ ነው አጥ ያረገ ነው ብለውኝ እንደው አምኜ እነሱንም መቼም ያው የቤተሰብ የሚነግርሽ ነገር ጥሩ አይደል እንደው ትልቅ ሰው ነው ያገናዘባል ብዬ በቀረው ሰው መስሏቸው አጅሽ እኔስ በሆነ እንዴት ምራቁን ዋጥ ያለ ሰው ለቤቱም ሸጋ ነው ነገ ተነገ ወዲያ ልጅ ብንወልድ ነገ ተነገ ወዲያ የሆነ ነገር ቢፈጠር ለቤቱ ሰዎችስ እንደ ህብረት መዝጊያ ይሆን አይደለ ብዬስ ልልሻለሁ አጅር የለካ በጎን ውስጡን ይላል ሰው መስሎሻል ታደሰና ዋጥ ያለው ሰው ጥሩ ነው መካክሩ ያሳድራል ሲባል እኔም ገንዘብ አርጌ ለከክኔት ማለት ታዩማ የተሰራው ያለው ሊማ አሁን እንድና ለምን ነገር አዋርድን ነው እኔም መልክ አይደል ታዲ ወይ ምንድነው ማንሽ አንቺ ማንሽ የምትለኛውን ሳወራ ቆይቼ እኔ አላውቅሽም ማንሽ እቤት ምን ትሰሪያለሽ እዚህ ማንሽ እዚህ መጣሽ ታዲ ተንባለል እኮ ነኝ ተንባለል ማን እየመጣችሁ እዚህ እንትን የምትሉኝ ለምንድን ነው ምን አደረኩ እነማን ናችሁ እናንተ እኔ በቃ ጥሩ ታዲ እዚያ ልቅሶ ላይ ምን አደረጉህ? ልቅሶ ይሻለኝ ነበር። ልቅሶ ታዲ ይሄ ዛሬ እኮ ያዘፍናል። አሁን ያስጨፍራል፣ ያስደስታል፣ እንዲያስጨዋል፣ ያስለቅሳል። ኧረ ተንባለ ኧረ እኔ ስነደርኩ ኧረ ተበሳጨው ኧረ ለምንድን ነው እንደው ምን ሆነህ ነው ታዲ የምትበሳጭ? ኧረ ተው ያማል ራስን ይመመኝ ተርተር ያርግ ወይ እነሱንም እንጠናና ብላችኋል ታዲ እንጠናና ታዲ እንዴ ዓለም አፈራንተ 16 ዓመት በኋላ ማገባሽ እንጠናና እስከዚያ ድረስ እንተዋወቅ ስትለኝ ጊዜ እንዴው አናደኸኝ እንዴው ማረገው ቅጡ ሲጠፋኝ ነው እንጂ አላረገዝኩም እኔ ሳደማረገዝ ይቆጭ ነበር ደህና ሰው ነው ብዬ ደግሞ ለቤተሰብ መናገሪ እኔም እኮ ቢሆን አብዝቼ ተመፈለጌ አንተን አብረን ትዳራችን ይዘን እንኖራለን ብዬ እንጂ አላረገዝኩም እኔም ሞኝት ነው ገንዘብ ያልቀረ ሻይ ቤት ያልቀረ ሜዳ ላይ እንደበታተንከኝ እንዴ ያስገፈጠጥከኝ አንተ ግን እንደው ምን በድል እንደው በሴት እንደዚህ ይጨከናል እህት እንደሌለ እናት እንደሌለ እንደው ምን አርገነህ ነው እንደዚህ በድል ነው ታዲ ይኸውላችሁ በእኔም አትፍረዱ
ሴቱ ሁሉ አንድ አይነት ሆኖ ነው የሚታይ። እንዴት ሆኖ ነው አንድ አይነት የሚሆን? ከዚህ ቀደም በትዳር 3 ዓመት አብሬ ኖሬ ነበር። ሳገባት ሆብዬ ስንት ድግስ ጥዬ ስንት ጥሎሽ ጥዬ ስንት ሀብትና ንብረቴና ከስሬ አግብቻት ጥሩ ሰው ናት፣ አብራችሁ ትዳር ትዘልቃላችሁ፣ ልጅም ትወልዳላችሁ ተብለን ቤተሰብ አጭቶ የሰጠኝ ሚስቴ እኔ በሰው ሀገር በሬ ስነግድ ሀገር ሰድ እሷ ግን በገንዛ አልጋያ ላይ ተኝታ አገኟት። ከዛን ጊዜ ጀምሮ ሴት ሁሉ አንድ መስሎ ነበር የሚታየኝ እና እንደውም አረገዝኩ ስትሉኝ ራሴን ላጠፋ ነበር። እና ታዲያ የሆነ እንደሆነሳ ሴቱ ሁሉ አንድ አይነት ነው እንዴት? እንደው ክፉ እንዳለ ሁሉ እኮ ደግ አለ። እንዴት አደርጋለሁ? እንዴት አውቃለሁ? ክፉና ደጉን እንዴት አውቃለሁ? እና እንደዚህ በማድረግ ነው የምታውቀው? እየቆየ ተጫወትብን ታዲ በማየት በመግባባት ነው እንጂ እንደዚህ በመሆን ነው የምታውቀው? ይሄ ነው እንጠናና 3 ዓመት ሙሉ እንዲታጉላለኝ ታዲ እንደጀመርኩ ታዲያ የሚለያያላችሁ ይኸውልህ ታዲ አሁን የምፈልገው ከዚህ በኋላ የኛ አልፏል ይሁን ግድ የለም ግን ከዚህ በኋላ አንድ ሴት ላይ ድርሽ እንዳትል ተናግሬያለሁ። ድርሽ እንዳትል ወራዳ መሳቂያ ይኸው እነሱማ ወየወጡ ላጣሉ እኔ ወዴት ልል ታዲ ትምባለ ታዲ ያለችው አማርኛ መጣት ደግሞ እንደሚያረገን ሰውና ሰው አንድ ነው። እንዴት ሚስቱ በበደለችው እኛን እንደዚህ የሚያረገን እንዴ? እኔ ምን አውቄ አንዱ በበደለ ሌላውን መጉዳት እንዴት ይኸውልሽ እንግዲህ ይታይሽ እንግዲህ አንዱ ሴት በጎዳው ሌላውን ሴት መጉዳት ማለት ምን ይሉታል? ሴቱስ ቢሆን ያው አይደለ እሱስ ሲሆን አንድ ወንድ እንደው እንዲበደለ ብሎ አይደለ ሌሎችን ወንዶች እንትን የሚጎዳ ፍርሃት አይደል? እሱማ ይደገምብኛል የሚል ፍርሃት እና ቢሆን ሳጣርቶ መርምሮ መግባት ነው እንጂ አንቺ አንዱ በበደለው ሌላው የሚቀጣ ምን ቦጣው? እንዴት በደለኛል? ሌሎችን የጭመውጫ ላርጋቸው ነው እንጂ ወይ ታዲያ እንዲህ ያለም አለ። ታሪኩስ ያሳዝናል። እንደው በእውነቱ በሱ መፍረድ አይቻልም። ያሳዝን እንደሆነ ሳይወጣ ቢያሳዝን ቀስ ብሎ የምትሆነውን አይቶ እዚያም ተማለት መርጦ የሆነ ነገር ቢያደርግስ አንድ ላይ ሽክፍ ቢልስ እንዴት ሆነ ተተንዘላዘለ ወንድ ልጅ ምን ያደርጋል? በአንድ ሴት የተነሳ ይሄንን ሁላ ሰው እኮ ሴት መልኩ ይለያያል።